ነበረ ጎኔ? ማን ነበር ከኔ ጋር? ኢየሱስ ካንተ ሌላ ማን ነበረ ጎኔ? ማን ነበር ከኔ ጋር? ኢየሱስ ካንተ
ለአምላካችን ለእግዚአብሔር ይሁን። የእናቶችና የአባቶች ኳየር ዛሬ አባቶች ባይኖሩ ከሶል በስተቀር ጌታ ይባርካችሁ። ሙሽራውና ሙሽሪትን እንኳን ደህና መጣችሁ ብለን እሱም ቤተሰቦች፣ ሚዜዎች፣ እናት፣ አባት፣ ወላጆች፣ አሳዳጊዎች ሁላችሁ እንኳን ደስ ያላችሁ። ባርካችሁ
ሰዓት የመጣችሁ ታላስጠበቃችሁንም ብዙ እግዚአብሔር ይባርካችሁ። እናንተንም ከዚህ በመቀጠል የከበረውን የእግዚአብሔር ቃል የምንሰማበት ሰዓት ነው። ካሜራማኖች ጥንቃቄ አድርጋችሁ ሰው እንዳይረብሻችሁ ቅረጹ። እግዚአብሔር ረዳናል። የእግዚአብሔር ቃል የሚያቀርብልን ቤተክርስቲያናችን መጋቢ ፓስተር ዋቢ ነው። ወደዚህ ሱቅ ጋብዛለሁ። ሌሎቻችን መጀመሪያ ሙሽሮች ይቀመጡ ባካችሁ። ሙሽሮች እናስቀምጥ። ተነሱ። ሙሽሮች ይቀመጡና ከነሱ ጋር እንቀመጣለን። ጌታ ይባርካችሁ። ጸልየን እንቀመጣለን። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ሁሉ በእርሱ ሆነ፣ ከሆነውም ሁሉ አንዳች እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ላይ ይበራል፣ ጨለማ አላሸነፈውም። እግዚአብሔር አምላካችን ሆይ እናመሰግንሃለን። ዛሬ ደግሞ እንዲህ አይነት ጊዜ ስለሰጠህን ለእህታችን ሊና ወንድማችን ደግሞ በረከት ስለረዳሃቸው ቤተሰቦቻቸውን ስለረዳ ለረጅም ጊዜ ሲጸልዩበት ሲዘጋጁበት ሲያስቡ የነበረው ነገር ዛሬ ደግሞ ወደ ፍጻሜ ልታመጣ ልታጣምራቸው ቅዱስ ጋብቻን ልትመሰረትላቸው ለዚህ ቀን ስላበቃሃቸው ተመስገን። ቤተሰቦቻቸው ይህንን ደስታ እንዲያዩ ስለረዳሃቸው ቤተ ክርስቲያን ይህን ደስታ እንድታይ ስለረዳሃት ያንዳንዳችንን ደግሞ የእህታችንና የወንድማችንን ይህን መልካም ነገር ማየት እንድንችል ስለረዳሃን ተመስገን። አሁን ደግሞ በቃልህ እንድትናገረን ቀሪ ጊዜያችን እንድትባርክ ዛሬ ሀብለው በሚጀምሩት ትዳራቸው አንተ እንድትቀድም የሚገቡትን ቃል ኪዳን እስከ ሕይወታቸው ፍጻሜ እንዲጠብቁ እንድትረዳቸው የሚኖረን ጊዜ እንድትባርክልን ጊዜያችንን እናንተ እንሰጣለን። በኢየሱስ ክርስቶስ በጌታችን ስም አሜን። አሁን ባነበብኩት ክፍል ላይ መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 1 ቁጥር 3 እንደሚለው ሁሉም ከቆም ሁሉ ያለ እርሱ አንዳች እንኳ አልሆነም ይላል። ቁጥር 9 ለሰው ሁሉ የሚያበራ ሁለተኛው ብርሃን ወደ ዓለም ይመጣ ነበር፣ በዓለምም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ይላል። ይሄ የመጽሐፍ ቅዱስ ክፍል በጣም በመጽሐፍ ቅዱስ ውስጥ እጅግ በጣም ከከበሩ ወርቃማ ከሆኑ የእግዚአብሔር ቃል መካከል አንዱና ዋነኛው ነው። እዚህ ቦታ የሚነግረን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። ሲጀምር ምንድን ነው የሚለው? ሁሉ በእርሱ ሆነ። ይህ የምታዩት ዓለም እኔና እናንተ ፍጥረት ሁሉ ጨረቃው፣ ከዋክብቱ፣ ጋላክሲዎቹ፣ ፕላኔቶቹ፣ አስትሮኖሶቹ የነገሩን ተፈጥረዋል ብለው ያሉን ዓለማት ሁሉ የፈጠረው እርሱ ነው። እግዚአብሔር ዓለማትን በእርሱ ነው የፈጠረው። ሁሉ በእርሱ ሆነ ብሎ ይነግረናል። ሁሉ በእርሱ ሆነ ይለንና ጻፊው ቀጥሎ ቁጥር 9 ላይ በጣም የሚገርም የእግዚአብሔር ሐሳብ ይነግረናል። ይህ ሁሉ በእርሱ የሆነው የሚታየው የማይታይ ዓለማት ሁሉ በእርሱ የሆነው አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀጥሎ ቁጥር 9 ላይ ስታነቡት ዓለም ሁሉ በእርሱ ሆነ፣ ዓለሙም አላወቀውም። ይሄ ጌታ ነበረ በረት የተወለደው። ይሄ ጌታ ነበረ ከብፅዕት ቅድስት ድንግል ማርያም ሥጋ ለብሶ ትንሽ ሰው ሆኖ በግርግም የተወለደው ይሄ የዓለማት ሁሉ ፈጣሪ የሆነው ጌታ ሰው። እዚህ ክፍል ላይ በጣም ከሚገርመኝ ነገር ምን እንደሆነ ታውቃላችሁ? እዚህ ክፍል ላይ በጣም ስታነቡት ሁል ጊዜ ሳነበው ሁሉ የሚደንቀኝ ክፍል ዓለም ሁሉ በእርሱ ሆነ፣ ዓለሙም አላወቀውም። እንደምታውቁት ብዙ ሰዎች ይብዛ ቢነስም ያቅማችን እውቀት አለን። ሰው እናውቃለን፣ የምናውቀው ልክ እናውቃለን ማለት ሁሉ ነገር እናውቃለን ማለት አይደለም። ያው እንደምታውቁት አውሮፕላን ማብረር የሚችል ሰው መኪና መንዳት አይችልም። መኪና መንዳት ሲፈልግ እንደገና ቃሊቲ ሄዶ መማር አለ። የአጥንት ስፔሻሊስት የነርቭ ስፔሻሊስት አለ። የነርቭ ስፔሻሊስት የሳምባ ስፔሻሊስት አለ። የኩላሊት ስፔሻሊስት የጣፊያ ስፔሻሊስት አለ። ለዚህ ነው አንዱ ጋር ሚልካቸው አንዱ ጋር ሚልካቸው ማለት አንድ በሆነ ነገር በጣም ኤክስፐርት የሆነ ፒኤችዲ ያለው ሰውዬ ሁሉን ያውቃል ማለት አይደለም። ይህን ታውጣ ነገር ያወጣ ብትመጡ ለምሳሌ እግዚአብሔር ሙሴን አፍላፍ አዋራው እንደሱ አይነት ዩኒክ የሆነ ነቢይ የለኝም ብሏል እግዚአብሔር። ሙሴ ግን በዛ በነቢያት ፊት ውስጥ የሚያውቀው ውስን ነገር ነበር።
ለዚህ ነው ህዝቡ ከጧት እስከ ማታ አሰልፎ ሲፈርድ፣ ራሱ ሲጸልይ፣ ራሱ ሲያስተዳድር በኋላ የውና ማቱ ምን ሆነ ነው? ለምን ነው እግዚአብሔር የሚፈሩትን ሰዎች መጥተህ አስተዳደሩን ላይ ማታደርገው? አንተ ስለ ህዝቡ እግዚአብሔር ፊት ማትሆነው አለ። ለምንድን ነው ያለው? ሙሴ ሁሉን አያውቅም። እግዚአብሔር በገለጠለት ያለው ትንሽ ነገር ነው ያለው። ይህንና የእናንተ ትልቅ ችግራችን ትንሽ እውቀት አለችን ከአትላንቲክ ውቅያኖስ በሻይማንት ያወሰድናት እሷን አጨናንቃ ምትገለን እንጂ ሁሉን አማት። አንዳንድ ሰዎች ደስ የሚሉ ሰዎች አሉ፣ ይሄንን አላውቅም የሚሉ ግን እንደምታውቁት እኛ ሀገር አላውቅም የሚባል ነገር የለም። ግንበኛ አናጺ ነው፣ አናጺ ግንበኛ ነው፣ ግንበኛ መካኒክ ነው፣ መካኒክ ነው። ሁሉም ሁሉ ከእርሱ ሁሉም በእርሱ ሁሉ ለእርሱ እንደሚባለው አይነት ሁሉን እችላለሁ ግን ሰዎች ይበዛሉ። በፍጹም አገልጋይ የሆናችሁ ሰዎች ካላችሁ ጉባኤ መካከል በሆነ ኦፊስ ታገለግላላችሁ እንጂ ሁሉን አታውቁ። ነቢይ ማለት ሁሉን ያውቃል፣ ፓስተር ማለት ሁሉን ያውቃል። እግዚአብሔር የገለጠለት ትንሽ ነገር ያውቃል። ከዛ በተረፈ እግዚአብሔርን በጸሎት ይለምናል። ምን እላችሁ ፈልጌ ነው? ዓለም ብዙ ነገር አውቃለች፣ ብዙ ነገር አውቃለሁ ትላለች። አንደኛ ቆሮንቶስ ምዕራፍ 1 ላይ ላችሁ ታነቡ ቁጥር 15 ጀምሮ ታነቡ ጳውሎስ እንደዚህ ብሎ ይጠይቃል። የዚህ ዓለም መርማሪ የት አለ? የት ጠፋችሁ? ሳይንቲስቶቻችን የት ጠፋችሁ? ተመራማሪዎቻችን የት አላችሁ? ምሁሮቻችን የት አላችሁ? ጻፊዎች የት አላችሁ? ጻፉ እንጂ። ምን ነው ኢየሱስ ላይ እጃችሁ ተሳሰ? ጻፉ እንጂ ስለ ኢየሱስ ታሪክ ነው። ተመራማሪ እንጂ መጽሐፍ ቅዱስ ሊኖር ካላቸው ይህንና የሮማውያን ታሪካትና በእነሱ ታሪክ እንኳን ክርስቶስ እንዴት እንደሞተን ምን እንደሞተን እንዳለ በጣም ቅዱስ ባይነግር እንኳን የነሱ ታሪክ ይነግራል። ሰው የት ሄዳችሁ ይላል። የዚህ ዓለም ጻፍ ይሄዳል። ጠቢቡ ምን ነው በዛ በማርስ ላይ እንትን አለ ቅርጥርሶ አለ ይህን ያህል ጋላክሲ ይህን ያህል ከዋክብት የሆነ ያህል ፕላኔቶች አለ ብለህ ትነግረናለህ። መረጃ ትልክልናለህ። ምን ነው መንግሥተ ሰማይ እንዳንጠፋ ሳይንቲስቱ ተመራመረ እንጂ ምን ሆነሃል? ከዛ ጳውሎስ ማለት የት አላችሁ? የዚህ ዓለም ጸሐፊ፣ የዚህ ዓለም መርማሪ፣ የዚህ ዓለም አዋቂ የት አለ? በዚህ ቦታ ላይ ሐዋርያ ዮሐንስ መንፈስ ቅዱስ ለትውልድ የሚለው ነገር ይህ የምታዩት ዩኒቨርሱ ፈጣሪ ጌታ ኢየሱስ ነው። የሚታዩ ዓለማት የማይታዩ ፍጥረታት በሙሉ በሱ ተፈጥረዋል ይላል መጽሐፍ ቅዱሳችሁ ላይ። ሙሴ አንድ ጊዜ ፊት እንዲወስደው እግዚአብሔር እኔን እኮ ሰው ፊት ያለ ህይወት ብሎ አይችልም የማይጠየቅ ጥያቄ ጠየቀዋል። አልታይም ያ ዮሐንስ 1:18 ውስጥ ታረቁት ማንም እግዚአብሔር ያየው የለም። በብሉይ ኪዳን በአዲስ ኪዳን ግን እግዚአብሔርን አየን ብሎ የነገሩ ብዙ ሰዎች አሉ። ታዲያ እንዴት አይታይም ተብሎ ያየን ሕይወት አይኖር ብሎ ቤት ቆላስይስ መልስ ይሰጠናል። ምዕራፍ 1 ቁጥር 15 ኢየሱስ ክርስቶስ የማይታየው አምላክ ምሳሌ ነው። አይታይም፣ ሰው አይቶት በሕይወት መኖር አይችልም። ግን ኢየሱስ ክርስቶስ የማይታየው አምላክ ምሳሌ ሆኖ ወደና እናንተ መጣ። እንደዛ ካልሆነ ሰውና እግዚአብሔር ከተራራቁ የሚቀሩት በፍጹም አይቻልም። እንደምታውቁት ዛሬ የሆነ አገልጋይ እንኳን ማግኘት ብርቅ በሆነበት ብዙ በምትሰለፉበት ዘመን እግዚአብሔር ጋር ሊወጣለት መቅረባቸው እግዚአብሔር ወደ ሰው ልጆች በክርስቶስ ሰው ሆኖ ባይመጣለው ይሄ ዓለም የመዳን ዕድሉ የጠፋ ነበር። ስለዚህ ሐዋርያ ምንድን ነው የሚለው? በጣም ብዙ እውቀቶች አሉ ዓለም ላይ፣ ነገር ግን ሁሉ በእርሱ ሆነ። ሁሉ በእርሱ ሆነ። ሁሉ በእርሱ ሆነ። ከሆነ ሁሉ ያለ እሱ የሆነ ነገር የለም ይላል። ሁሉ በእርሱ ሆነ። አዎ ሚልኮች፣ ጋላክሲው፣ ጁፒተር፣ ሳተር፣ መርኩሪ፣ ፕሉቶ ምትሏቸው አስትሮኖሶች የነገሯቸው ይህ የምታዩት ዓለም በእርሱ ሆነ ይላል። እሱ ደግሞ አንተ ራስህ በእርሱ ሆነ፣ አንቺ ራስሽ በእርሱ የሆነ እንደዚህ የምታምሪው እሱ ስለተጠበበብሽ ሁሉ በእርሱ ሆነ ይላል። ዮሐንስ ሚዛን ተደቆረ ነገር ሁሉ በእርሱ ሆነ ከሆነ በእርሱ አልሆነ እና ዓለም ሁሉ በእርሱ ነው የሆነው። ይህ የምታየው ዓለም በሙሉ ይህ የሚሰደበው ኢየሱስ ነው የፈጠረው ይላል። ይህ
የሚገርመው ግን ዓለሙ አላወቅም። የሚያሳዝነው እሱ በጣም ብዙ ነገር አውቃችሁ በጣም ብዙ ነገር አውቀን ኢየሱስን አለማወቅ የሚያክል ኃይልነት ምን አለ? የፈለግከውን ወቅ የፈለግከውን ወቅ አሁን ዓለም ላይ ያለው ስልጣኔ አሁን ኤአይን ማድረግ የሚሉት አሁን አርቲፊሻል ኢንተሊጀንስ የሚሉት አሁን የምንሰማው ፍልስፍና አሁን የሚወራው የሚነገረው በሙሉ አንተ አሁን ሳይንቲስት ያው እንደምታውቀው አንድ ቀን ትሞታለህ፣ ሰዓትን ውስጥ ትገባለህ፣ ዮሴፍ ያወርደዋል፣ አፍረት ነው ባህል ሐውልት ይሰሩበታል። ሄኖታ ሰው ክርስቶስ ሳያውቅ ኖሮ ከሚሞት ባይፈጠር ይሻላል። ባይፈጠር ወይ ድመት ወይ በግ ወይ ጅብ ሆኖ ቢፈጠር ይሻላል። ምክንያቱም እነሱ ገሃነም ሲኦል ምናምን የሚባል ጣጣ የለባቸውም። በግ አርደህ ትበላዋለህ፣ ያቃጣል ሰው ሰው እግዚአብሔር የፈጠረውን በመስቀል ላይ የሞተለትን ኢየሱስ ክርስቶስን ካላወቀ ማያውቅ ከሆነ ባይፈጠር ይሻላል። ሁሉ በእርሱ ሆነ፣ ከሆነ ሁሉ ያለ እርሱ አንዳች አልሆነም። ኢየሱስ ክርስቶስ ማለት መጤ አይደለም። ሰማይና ምድር የፈጠረ አንተን ከጭቃ አብኩቶ የሰራህ ዛሬ ረቃው ልትሆን ትችላለህ። አንድ ቀን ግን ዙፋኑ ፊት ቃል ትመጣለህ። ምን አለ መጽሐፍ ቅዱስ ነው የሚለው ሁሉ በእርሱ ሆነ። እኔ አንዳንድ ግርም ይለኝ የሰው ሁኔታ ለምን ካላችን ይህንን ሰማይና ምድርን የእርሱን ደህንነታችን በመስቀል ላይ የፈታውን ይህንን ባለመታችንን ሚስ የማድረግ ያክል ከዚህ የባሰ ከባድ ነገር ምን አልሆናለች? ኢየሱስን አውቀህ ግን ባታውቅ በምንድ ሚሊዮን ፔጅ ሊኖረው ኢየሱስን ካላወቅ ምስኪን ነበር። ምስኪን ነኝ። መጽሐፍ ቅዱስ እንደዚህ ይላል። ሉቃስ ምዕራፍ 2 ቁጥር 8 ላይ ገብርኤል እንደዚህ ይላል። ጌታ ኢየሱስ መወለድን ሲያበስር ዛሬ በዳዊት ከተማ ክርስቶስ መድኃኒት ጌታ የሆነ ተወልዶላችኋል። ምን አለ ገብርኤል? መድኃኒት ነው። የምን መድኃኒት ነው የምታወራው? የነፍስ መድኃኒት። ታውቃላችሁ ለሁሉ ነገር መድኃኒት አለ። ለኤች አይ ቪ እንኳን ተገኝቶለታል፣ አፍነውታል ይባላል። መድኃኒት አለ። ያው ፕሮሰሱ ብዙ ይሁን እንጂ በያቅሙ ሁሉም አለኝ ይላል። የነፍስ መድኃኒት ባንኮክ ሄደህ አታገኝም። አሜሪካን አንድ የሚባለው ሆስፒታል ሄደህ የነፍስ መድኃኒት የለም። የነፍስ መድኃኒት ጌታ ኢየሱስ ብቻ። ሰዎች የነፍሳቸው መድኃኒት ሚስ ካደረጉ ከሰሩ። ምክንያቱ እስካላችን ምድር ከእግዚአብሔር ጋር ታርቀን ወደ ዘላለማችን የምንሄድባት ቦታ እንጂ የዘላለም መኖሪያችን አይደለች። የነፍሳችን መድኃኒት ነው ጌታ ኢየሱስ። የነፍሳችሁ መድኃኒት አግኝታችሁታል? እዚህ ሰርግ መካከል አንድ ሰው ይሁን ሁለት ሰው ከዚህ ከነፍሱ ጌታ ላይ ያተዋወቀ ሰው ይሆን? ገብርኤል በዚያ መድኃኒት የነፍስ መድኃኒት የሚያስፈልገው የታመመ ሰው ኢሳይያስ 53 በመገረፉ ቁስል ተፈውሳችኋል ይላል። ብዙ ሰው ይሄን ጥቅስ የሚጠቅሰው ሆዱ ሲቆርጠው ነው። መጽሐፉ ግን በዋናነት ትርጉሙ ዛሬ ስለሚያወራው በመገረፉ ቁስል ተፈውሳችኋል። አዎ ለሥጋ ፈውስ የሆነ በዋናነት ግን የሚያወራው እሱ ክፍል በኃጢአት ምክንያት በሽተኛ ስለሆነው ስለ አዳም ዘሮች ነው። በኢየሱስ ግርፋትና ስቃይ ለሰው ልጅ የነፍስ መፈወስ ሆኗል። ይህንን መድኃኒት የነፍሱ መድኃኒት የሆነው ክርስቶስን ከገፋው ይኖራል። ፕራይቬት ጀት ሊኖረው ይችላል። በቀን 100 ስቴት ሊገባ ይችላል። አሜሪካን፣ አውሮፓ የእሱ ሊሆኑ ሊችሉ ይችላል። ግን አንድ ቀን ይፈነገራል። ያ ቀን ዋስትና የለው ማለት ነው። መኪና መንገዱ ሰዎች ታውቃላችሁ፣ ኢንሹራንስ ያለው መኪና ስትሄዱ እንዴት ኮንፈርት እንደሚስል ኢንሹራንስ ያለ ኢንሹራንስ ለመኪናው ሰው ኢንሹራንስ ይገባል። ማስታወቂያ ተመለክ ጊዜያችሁ ላይ ተሰሙት ሶረ የንብረትና የህይወት
ኢየሱስ መቀበል ማለት ሃይማኖት መለወጥ ሳይሆን የነፍስ ሹራንስ መግባት። የነፍስ ሹራንስ ኢየሱስ ለሰው ልጆች ኃጢአት የሞተ የተሰቀለ ደሙን ያፈሰሰ ከኢየሱስ በስተቀር መላክም የለም፣ ጻድቅም የለም፣ ፓስተርም የለም፣ ሐዋርያም የለም፣ ኢማምም የለም። ለሰው ልጆች ኃጢአት የሞተው ጌታ ኢየሱስ ብቻ ነው። ሰዎች በጌታ በኢየሱስ ክርስቶስ ሲያምኑ የነፍሳቸውን መድኃኒት ያገኛሉ። ነፍሳቸው ከዘላለም ሞት ፍርድ ትድናለች። ወዳጆቼ ምን ወዳትና የምናከብራት የጌታችን የኢየሱስ ክርስቶስ እናት ብጽዕት ቅድስት ድንግል ማርያም ሉቃስ 1 ላይ ሄዳችሁ ተመልከቱ። እንደዚህ አለች። ቁጥር 43 ነፍሴ በመድኃኒቴ ይህ ቋንቋ ደስ ሲል ነፍሴ በመድኃኒቴ ሐሴት በአምላኬ በመድኃኒቴ ምን አልሽ? ብጽዕት ቅድስት ድንግል ማርያም ነፍሴ ልጅ አይ ጉዳይ የሰማይ ጉዳይ ነው ያልገባችሁ። ነፍሴ በመድኃኒት ለአንቺ መድኃኒትሽ ነው። አይገርማችሁ? ነፍሴ በመድኃኒቴ ነው፣ በአምላኬ በመድኃኒቴ ሐሴት ታደርጋለች። ዳዊት መድኃኒቴ እንዳለው እኔ መድኃኒቴ እንዳልኩት ብጽዕት ቅድስት ድንግል ማርያም ጌታ ኢየሱስን ትለዋለች መድኃኒቴ መድኃኒቴ። ስለዚህ ከዚህ ቃል ኢየሱስ ክርስቶስ እንደግል አዳኝ አድርጋ የተቀበለች የክርስቶስ አዳኝነት ላይ ጥያቄ የሌለባት ማርያም ጴንጤ ናት ማለት ነው። አንዳንድ ኦርቶዶክስ ቤተሰቦቼ ማርያም የኛ ናት ይላሉ። የጋራችን እንዴ ምን ሆናችሁ? ጌታ ኢየሱስ የጋራችን ከሆነ እሷም የጋራችን ናት። ለእናንተ ብቻ ማሰጣችሁ የጌታዬ እናት ናት። አይላ ወርዳ ነፍሴ በመድኃኒቴ በጌታዬ ሐሴት ታደርጋለች። ምን አለሽ? ነፍሴ በመድኃኒቴ ለአንቺ ጌታ ኢየሱስ ምንድን ነው? አዎ በሥጋ ልጄ ነው። በመለኮት ግን ከሰማይ ሰማያት የወረደ ዓለማትን የፈጠረ የሥላሴ አንዱ አካል የሆነ ትንሽ ሆኖ ተዋርዶ ወደዚህ ዓለም ሲመጣ ኤደን ገነት በሔዋን የተበላሸውን ካሳ እግዚአብሔር በእኔ ልግሳችሁ ሥጋ ለብሶ በእኔ በኩል እንዲፈጠር እንዲመጣ እግዚአብሔር ፈቃድ እንዲሆን ነው። እኛስ ምን ትያለሽ? ባሪያይቱ መዋረዷን ተመልክቷል። እኔ የሆንኩ የተዋረድኩ ነበርኩ ትላለች። የባሪያይቱን ውርደት ተመልክቷል። ለዚህ ነው ትዝ ይላችኋል የናዝሬቱን ኢየሱስ አገኘው ሲሉ ከናዝሬት ደግሞ መልካም ነገር ይወጣል እንዲያሉ ናዝሬት ሰፈር ማለት የሆነ ቆሼ ወይ እናንተ የሆነ በጣም ይሄ ኦሮሞን ምናምን ትምትምት የሆነ ምናምን ምንም ሰው ሊወጣ በጠራሽ ማጠቁት አይነት ቦታ አላችሁ የሆነ ቦታ ብቻ ዱሬ የበዛበት ምናምን ወይ ሴተኛ ጋር የበዛበት አይነት ዞረ ሰፈር ጥሩና ከናዝሬት መልካም ነገር አይገርምም። እነ ማርያም ሰፈር እንደሱ አይነት ሰፈር ነው። አንዳንድ ጊዜ እኛን ያገኘ ቦታ ሳስበው ያስቀኛል በጣም ማለት ዛሬ አንዳንዴ ይህን ይመስለኛል እንደዚያ የቦታ ቆሚሳይ ጫቴን እንዴት እንዳስጠፋኝ ሳስበው የአረቄ መለኪያዎችን እንዴት እንደወሰዳቸው ሳስብ እንዴት እንደዛ አይነት ግማተሙ ሰው የእናንተ ፊት አቁሞ አገልጋይ እንዳደረገው ሳስብ አሁን ከዚህ መልካም አልጠብቁም እንኳን ድሮ አላወቃት ሚሰል ሳስጠላ የድሮ ፎቶዎች ሳያቸው እንዴት እንደሚያስጠላ ከናዝሬት መልካም ነገር ይወጣል አይወጣም። እግዚአብሔር ግን ከናዝሬት መልካም ነገር This
ችሏል። ማርያም እንደዚህ ያለች የባሪያይቱ ውርደት ተመልክቷል። እና ከዚህ የተነሳ እኔ ወጋየው ትውልድ ሁሉ ብፅዕት ይለኛል። ትውልድ ሲያስታውሰኝ ባለውለታችን በሔዋን የተበደልነውን ካስሽን አንቺ የተባረክሽ የና ብፅዕት ይሉኛል። ትውልድ ይሰግደኛል አለች። ተንኪ ይለኛል፣ ያመሰግነኛል። ወርሽፕ ያደርገኛል ሳይሆን ያመሰግነኛል። ምን አለች? ነፍሴ በመድኃኒቴ ነፍሴ በመድኃኒቴ በአምላኬ አምላኳ ሐሴት ታደርጋለች። የመጨረሻው ጊዜ እዛ ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ገብርኤል እና ሲያበስራት ቀጥሎ እንደዚህ ያላት ልጅም ትወልዳለች፣ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለችና እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለች። ሕዝቡ ማለት አንድ ዶሚኔሽን ምንም ነገር ሊሆን ይችላል። ከሆነው አንዳች ስንኳ ምንም ሊቀር የሆነው ሁሉ በእርሱ ዘላለማችን በእርሱ ነው። አሁን የምንኖረው ህይወት በእርሱ ነው። እሱ የሰጠን ጸጋ በሰጠን አቅም የምንኖረው እና እግዚአብሔር ይመስገን። ይህንን ጌታ ሁሉን የፈጠረ ሁሉን ፈጥሮ ደግሞ ለእኛ የዘላለም ህይወት እንድናገኝ ህይወቱን የሰጠንን ጌታ ነው እግዚአብሔር ለእኛ የሰጠንና ሁሉ ነገር በእርሱ ሆኖልናል። ክብር ለአምላካችን ለእግዚአብሔር ይሁን። አሁን ቀጥታ የምንሄደው ወደ ኪዳን ስነ ስርዓት ነው። ሙሽሪትና ሙሽራው በእናንተም በእግዚአብሔር ፊት ቆመው ኪዳን የሚገቡበት ሰዓት ነው። ይሄ ሰዓት በጣም የከበረ ሰዓት ነው። እግዚአብሔርን አምልከናል፣ አክብረናል። እንደገናም ደግሞ ቃሉን ሰምተናል፣ አክብረነዋል ጌታን ቃሉን ለመስማት። አሁን ደግሞ ቀጣይ ለዘላለም ቅድም ኪዳን ግን በመንፈስ ቅዱስ የሚታሰር ነገር ነው። ኮንትራት ሊፈርስ የሚችል ውል ሲሆን ኪዳን ግን ፈጽሞ አይፈርስም። ቢፈርስ አንድ ወገን ሄዶ ቢያፈርሰው እንኳን ከሚጠብቀው ወገን ጋር እግዚአብሔር አብሮ ይቆማል። ያንን ኪዳን የጠበቀውን ሰው ያከብራል፣ ሪዋርድም ይሰጠዋል። ምክንያቱም አንዳንድ ጊዜ ከአቅም በላይ በሆነ ሁኔታ አንዱ አፍርሶ ሲሄድ እነዛ የጠበቁት ኪዳኑ የጠበቁት እንዳይኮነኑ እግዚአብሔር ይህንን ነገር አድርጓል። ኮንትራት ብዙ ጊዜ እንደምታውቁት በፊርማና በምስክር ይጸድቃል ወይም ደግሞ ይጸናል። ኪዳን ግን እነዚህ ነገሮች ቢኖሩትም ከፊርማም በላይ በመንፈስ ቅዱስ ማህተም የሚታተም ነው። በመንፈስ የሚታተም ነው ኪዳን። ኮንትራት ብዙ ጊዜ ስትዋዋሉ ከዚህ ነገር ምን አገኝበታለሁ፣ ምን ጥቅም አገኝበታለሁ። ኪዳን ሲሆን ግን ለዚህ ለምገባው ኪዳን ምን አስተዋጽኦ አደርጋለሁ ወይስ ምን እሰጣለሁ? ሳክሪፊሻል ነው ማለት ነው። ራስን አሳልፎ መስጠት ነው ማለት ነው። ኮንትራት ድንገት ባንስማማ እንተወዋለን። ኪዳን ግን ባንስማማ ምንተወው ነገር አይደለም፣ ምርጫ አይደለም ማለት ነው። እና ይህንን የከበረውን ኪዳን እግዚአብሔር ያከበረውን ኪዳን እናንተም በእግዚአብሔር ፊት ሊገቡ ሙሽሮች ወደዚህ ይመጣሉ። ታዳሚ ተነስቶ እያጨበጨበ ይሸኛቸዋል በባህላችን መሰረት እና የምንችል ሁላችን ተነስተን ወደዚህ እንሸኛቸዋለን። ሚዜዎች ወይም ደግሞ ፕሮቶኮል ለብዛችሁ ወደዚህ ትመጣላችሁ። ወደ ሰዓት በሚችል አምላክና በዚህ ስፍራ በተሰበሰበው የእግዚአብሔር ማህበር ፊት ቃል እንድትገቢለት እጠይቅሻለሁ። በረከት ገብረስላሴ የቃል ኪዳን ባልሽ እንዲሆን በደስታ ጊዜና በሐዘን ጊዜ፣ በሀብት ጊዜና በድህነት ጊዜ፣ በጭንቀት ጊዜና በሰላም ጊዜ፣ በጤንነት ጊዜና በበሽታ ጊዜ ልትወጂው ቃል ትገቢያለሽን? አሁን ቃል እገባለሁ። እግዚአብሔር አምላክ ከፈጠራቸው ሕያዋን ፍጥረታት ሁሉ ቅዱስ ቃል ኪዳን ያለበትን ጋብቻ የሰጠው ለሰው ልጆች ብቻ ነው።
ቅዱስ ቃል ኪዳን ያለበት ጋብቻ የፈቀደው እርሱ እግዚአብሔር አምላክ ስለሆነ እግዚአብሔር ጋብቻን ያከብራል፣ በጋብቻም ይከበራል። እንደ ገዛ ምኞታቸውና ፈቃዳቸው በመመላለስ የማይገዙለትን ግን በመጨረሻ ዘመን እግዚአብሔር ወደ ፍርድ ያመጣቸዋል። ከዚህ ቀጥሎ ደግሞ የእግዚአብሔር ቃል ስለ ጋብቻ የሚለውን እንሰማለን። ስለ ቅዱስ ጋብቻ እግዚአብሔር አምላክ አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸው ረዳት እንፍጠርለት ይላል ዘፍጥረት ምዕራፍ 2 ቁጥር 18። ፈሪሳውያንም ወደ እርሱ ቀርበው ሲፈትኑት ሰው በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅዶላታልን አሉት። እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው አለም። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን ቃል አላነበባችሁምን? ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም። እንግዲህ እግዚአብሔር ያጣመረውን ሰው አይለየው። ማቴዎስ ወንጌል ምዕራፍ 19 ከቁጥር 3 እስከ 6። ጋብቻ ክቡር፣ መኝታውም ንጹሕ ይሁን፣ ሴሰኞችና አመንዝሮች ግን እግዚአብሔር ይፈርድባቸዋል ይላል ዕብራውያን ምዕራፍ 13 ቁጥር 4። ከዚህ በመቀጠል ጉባኤው ተነስቶ ይቆምና የጋብቻ ቀለበት የያዘ ፕሮቶኮል ወይም ጊዜ ወደዚህ አምጥቶ የጋብቻ ቀለበቱ ላይ እንጸልያለን። ቅዱስና ጻድቅ የሆንክ የዘላለም አምላክና አባት እግዚአብሔር ወንድማችንን በረከትን እህታችንን ህሊናን ዛሬ በፊትህ ቅዱስ የሆነውን ኪዳን እንዲገቡ ፈቅደህላቸው ጭንቀን ሰጥታቸው በፊትህ ቆመው አሉና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በፊትህ ቃል እንደገቡት እንደዛ ዘመናቸውን ሁሉ ቃል ኪዳናቸውን መጠበቅ እንዲችሉ እንድትረዳቸው እለምንሃለሁ። እግዚአብሔር ሆይ ለዛ ቃል ኪዳን ምልክት የሚሆነውን ይህንን ቀለበት በሚለዋወጡበት ጊዜ አንተ በቅዱሱ መንፈስህ አማካኝነት ተገኝተህ እንድታጸናው እንድትባርካቸው እግዚአብሔር ሆይ በቀሪው ዘመናቸው ሁሉ አብረሃቸው እንድትሆኑ አደራ እንሰጥሃለን። በኢየሱስ ክርስቶስ ስም የተባረኩ ይሁኑ። አሜን። አሁን እያንዳንዱን ቃል እኔ ከምለው በኋላ እያልክ ያው ወንድ ራስ ስለሆነ ከወንድ ነው የሚጀምረው። ሌዲስ ፈርስት እዚህ አይሰራም። ለወንድ ሙሽራ እኔ በረከት ገብረስላሴ አንቺ ህሊና ተረፈን የቃል ኪዳን ሚስቴ እንድትሆኚ በሐዘን ጊዜና በደስታ ጊዜ በበሽታ ጊዜና በጤንነት ጊዜ በጭንቀት ጊዜና በሰላም ጊዜ በሀብት ጊዜና በድህነት ጊዜ ልወድሽ ሁሉም በሚችል አምላክና በዚህ በተሰበሰበው የእግዚአብሔር ጉባኤ ፊት ቃል እገባልሻለሁ። ለገባውልሽም ቃል ኪዳን ምልክት ይሆነኝ ዘንድ ይህን ቀለበት እሰጥሻለሁ። ቀለበቱን ከፍ አድርጋ ለጉባኤው ታሳይና ቀለበቱን በቀለበት ጣት ላይ ታጠልቅላታል። እናንተ አጥልቁ። እኔ ህሊና ተረፈ አንተ በረከት ገብረስላሴ የቃል ኪዳን ባሌ እንድትሆነኝ በሐዘን ጊዜና በደስታ ጊዜ በበሽታ ጊዜና በጤንነት ጊዜ በጭንቀት ጊዜና በሰላም ጊዜ በሀብት ጊዜና በድህነት ጊዜ ልወድህ ሁሉን በሚችል አምላክና በዚህ በተሰበሰበው የእግዚአብሔር ጉባኤ ፊት ቃል እገባልሃለሁ። ለገባውልህም ቃል ኪዳን ምልክት ይሆነኝ ዘንድ ይህን ቀለበት እሰጥሃለሁ። ቀለበቱን ከፍ አድርጋ ታሳየንና
ስምህ ይባረክ። እግዚአብሔር የዘላለም አምላክና አባት ሆይ ዛሬ ደግሞ ከአንተ ጋር ሆነው ሕይወት ለመጀመር በፊትህ በሕዝብ ፊት ቃል ገብተዋል። እግዚአብሔር የዘላለም አምላክና አባት ሆይ ይህ ኪዳን ለዘላለም የጸና እንዲሆን እለምንሃለሁ። ሞት ያቸው የጸና እንዲሆን እለምንሃለሁ። እግዚአብሔር የዘላለም አምላክና አባት ሆይ አሁንም ይህንን ትዳር፣ ይህንን አንድነት፣ ይህንን ህብረት በጌታ በኢየሱስ ክርስቶስ ስም እንድትባረክ እለምንሃለሁ። እግዚአብሔር ሆይ የተባረኩ ይሆኑ፣ በፍሬ ይባረኩ፣ በስራ ይባረኩ፣ በምድራዊ በሰማያዊ ጠል በምድራዊ በረከት ይባረኩ። በልጆች ባርካቸው። እግዚአብሔር ሆይ የነኩት ነገር ሁሉ የተባረከ ይሆንላቸው። እግዚአብሔር የዘላለም አምላክና አባት ሆይ የቤተ ክርስቲያንንና የአንተን የልጅህን የኢየሱስ ክርስቶስን አንድነት ምሳሌ የሆነ ትዳር ስጣቸው። እግዚአብሔር ሆይ በረከት እንደሚገባ እንዲወዳት፣ እግዚአብሔር ሆይ ልትወደድ እንኳን በማይገባት ወቅት እንዲወዳት፣ ክርስቶስ ቤተ ክርስቲያን እንደወደደ እንደዛ እንዲወዳት፣ እሷም እንኳን መታዘዝ በማይገባው ሰዓት እግዚአብሔር እንድትታዘዘው ያንን ምሳሌነት ያለውን ሕይወት እንዲኖሩ በኢየሱስ ስም እንድትረዳቸው እለምንሃለሁ። መቀባበል በመሃላቸው እንዲኖር እለምንሃለሁ። መዋደድ በመካከላቸው እንዲኖር እለምንሃለሁ። ዕለት ዕለት በሚጨምር ፍቅር እንድትባርካቸው እለምንሃለሁ። ለዘላለም የተባረኩ ይሆኑ። እግዚአብሔር ሆይ በኢየሱስ ስም ለአንተ አደራ ሰጠናቸው። ለዘላለም ይጽኑ። በኢየሱስ ስም አሜን። አሁን ከዚህ በመቀጠል እኔ እንደ እግዚአብሔር ቃል የተከናወነ የተቀደሰ ጋብቻ ስለሆነ እግዚአብሔር አምላክ ይባርካችሁ፣ ጸጋውንም ያብዛላችሁ። እግዚአብሔር ፊቱን ያብራላችሁ፣ በምሕረቱም ይጠብቃችሁ። ከዘላለም እስከ ዘላለም የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን። ጉባኤው ያጨበጭባል። አሁን ከዚህ በመቀጠል ቁጭ በሉ። ከዚህ በመቀጠል አስቀድሞ ወንዱ ሙሽራ የምስክር ወረቀት ላይ ይፈርምና ከዛ ደግሞ በመቀጠል ባህረ መዝገብ ላይ ይፈርማል። ከዛ በመቀጠል ደግሞ ምስክሮች መጥተው ይፈርሙና በመጀመሪያ ቤክ ወደዚህ ትመጣና በረከት ገብረስላሴ በመቀጠል ምስክሮች እጠራለሁ። በቅደም ተከተል እንድትመጡ አቶ ብሩክ ገብረስላሴ፣ አቶ ተሰማ ዱባሞ እና አቶ ዘላለም ገብረስላሴ በቅደም ተከተል ትመጡና ፊርማችሁን ታኖሩናላችሁ። አቶ ተሰማ ዶባሞ፣ አቶ ተሰማ ከዛ አቶ ዘላለም በመጨረሻ እኔ መጋቢ ደረጀ ጉልማ ፊርሜን አኖራለሁ። ከዚህ በመቀጠል
እንድትሰጥልን ፓስተር ማለት የጋብቻ ትምህርት ያስተማራቸው እና ከፋስ ያሳያሉ። ከዚህ በመቀጠል ደግሞ ህይወታቸው መመሪያ ሆን በመሃላቸው ቅድም ፓስተር ሲል ነበር ችግር ቢፈጠር ልጆች ሲወለዱ ህይወታችሁ የምትመሩበት የምታሳድጉበት ልጆች የምታሳድጉበት መመሪያ የሆነው የእግዚአብሔርን ቃል ማስታወሻ ቤተ ክርስቲያን ትሰጣለች። ብዙ መጽሐፍ ቅዱስ እንዳላችሁ እናውቃለን። ይሄ ግን እንደ ትሬዠር ቤት የሚቀመጥ ነው። መመሪያ የምታደርጉት ነው። ፓስተር ይሰጥልናል። ይሄንን እግዚአብሔር ይመስገን። ከዚህ በኋላ የሚቀረን ነገር ትንሽ ነው። እንግዲህ ሙሽሮች እንደሚታወቀው ሁለቱም ያሉበት ለየብቻቸው ጌታን እያሳዩ ጌታን ስለሚያውቁ ጌታን እያሳዩ ብርሃን ሆነው ለአካባቢያቸው፣ ለቤተሰባቸው፣ ለተለያየ ስፍራ በሚሆኑበት ስፍራ ሲያበሩ ነበር። ከዚህ በኋላ ግን በአንድነት ብናበራው ትልቅ ነው፣ ብዙ ነው፣ ደምቀን ነው ብናበራ የሚለው ትርኢት ለማሳየት የእያንዳንዳቸው ሻማ አንስተው አይጠፋቸዋል። ቤተሰብ እዚህ ከሆነ ሌላ ቦታ ፕሮግራም እንዳላችሁ አውቃለሁ። ስጦታ ይዤ መጥቻለሁ የሚል ሰው ካለ ጠብቃለሁ። ካልሆነ ግን እግዚአብሔርን አምልከን አመስግነን እዛም ዝግጅት ስለሚጠብቃችሁ በዚህ ከዚህ እንሄዳለን። እንደዚህ አይነት ነገር አለኝ የሚል ካለ እጅ ያሳየን። ካልሆነ ግን ወደ አምልኮ እንሄዳለን። አምልኮ መልሶ ይሄ አብረን ጌታ እናመልካለን። እግዚአብሔር አምላክ ይባርካችሁ። ተባረኩ። ጌታ ከእናንተ ጋር ይሁን። ተባረኩ። I
ጋብቻ መልካም ነው፣ መልካም ስጦታ ነው። ከመጀመሪያው የእግዚአብሔር ፈቃድ ነው። በቃል ኪዳን መተሳሰሩ እጅግ ያስደስታል። እንኳን ደስ ያላችሁ በቃል ኪዳናችሁ ጽናትን ይስጣችሁ። በቃል ኪዳን መተሳሰሩ እጅግ ያስደስታል። እንኳን ደስ ያላችሁ በቃል ኪዳናችሁ ጽናትን ይስጣችሁ። ይኸው ለዛሬው ቀን ስላደረሰችው ከእርሱ የተነሳ ሰምሯል ጋብቻችን። ሁለት ነበራችሁ አንድ አደረገች፣ በፍቅሩ ታተመ።